በሁሉ አዲስ 5 ነገሮች ቴዲ አፍሮ በአዲሱ አልበሙ ያካተታቸውን 5 የሀገራችንን ቋንቋዎች እንመለከታለን። ብስሬ በዚህ ኢትዮጵያ በተሰኘው አልበም እንግዲህ ከየተለያዩ በኢትዮጵያ ውስጥ የሚነገሩ ቋንቋዎችን ተጠቅሞ በሙዚቃዎች ውስጥ እንዳካተተ ለማስተዋል ችለናል። አንደኛው እንግዲህ አናኛቱ የተሰኘው የኦሮምኛ ቋንቋን ያካተተበት ሙዚቃው ነው። አናኛቱ ትርጉሙን ሲተረጉመው ለኔ ያድርገው የሚል ትርጉም ይሰጠዋል። በዚህ ትርጉም ውስጥ እንግዲህ በዚህ ዘፈን ውስጥ የተለያዩ ትርጉም ያላቸውን ነገሮች ከኦሮምኛ ተቀብሏል። በተለይ ደግሞ ኦሮምኛውን ወደ አማርኛ ሲተረጉመው እንደወጣች ቀረች በጎዳና ላይ ወድቃ ቀረች ወይ ልጁን ሙጫን ሂድና አይታሃትና ብለው እሱም በዚያው ሳይመለስ ቀረ የሚል ትርጉም ያለው አኩማ ባቴ ሀፍቲ የሚል መነሻ ያለው እንግዲህ በኦሮምኛ ውስጥ የቀረበውን ስራ ነው እንግዲህ ቴዲ አፍሮ የተጠቀመው። ግጥሙን ራሱ ቴዎድሮስ ካሳሁን አማርኛውን ጽፎታል፣ ኦሮምኛውን ደግሞ ደሳሉ ዲነግዴ ጽፎታል፣ ዜማውን ቴዎድሮስ ካሳሁን፣ ሙዚቃ ቅንብሩን ደግሞ አቤል ጳውሎስ ሰርተውታል ማለት ነው። አናኛቱ በኦሮምኛ ቋንቋ የዘፈነበት አንደኛው ነው። ለኔ ያድርገው የሚል ትርጉም አለው ማለት ነው። ሁለተኛው ቋንቋ እንግዲህ ቴዲ አፍሮ በዚህ በኢትዮጵያ አልበሙ የተጠቀመበት ትግርኛ ነው። የተወሰኑ የትግርኛ ቃላትን እንግዲህ በዚህ ስራው ላይ አካቷል። አደይ የሚል ስራ እንዳለው ይታወቃል። በዚህ አደይ በሚለው ስራው እንግዲህ ሁለት የሚሆኑ ቋንቋዎችን ነው የተጠቀመው። አንደኛው የተጠቀመው ትግርኛውን ነው። ከትግርኛ አደይ ገዛ ወይም ቤት፣ አደይ ደግሞ እናት የሚል ትርጉም ኖሮት በዚህ ሙዚቃ ውስጥ ተጫውቶበታል ማለት ነው። በዚህ ቋንቋ በትግርኛ ቋንቋ ተጫውቶበታል ማለት ነው። ሌላኛው በዚሁ ዘፈን ውስጥ ሌላኛው የተጨመረው ቋንቋ እንግዲህ የኩናምኛን ቋንቋ ነው። የኩናምኛን ቋንቋ እንግዲህ በዚህ አልበም ውስጥ መካተቱን ይገልጻል። የኩናማ ብሔረሰብ በትግራይና በኤርትራ ውስጥ የሚገኝ ነው ብሎ በቅንፍም አስቀምጦበታል። በተለይ ደግሞ በኩናምኛ እናቴ ህይወቴ የ9 ወር ቤቴ ሁሌታሽ ከብዶኛል የሚለውን ሀሳብ ተጠቅሞበታል። ስለዚህ አደይ በተሰኘው ስራ ላይ የዜማ መነሻ መንፈሱን ከፖል ሳይመን አንደር አፍሪካን ስካይ ከተሰኘው ስራ የወሰደውን ወይም የተዋሰውን ስራ እንግዲህ ሁለት ቋንቋዎችን ተጠቅሞበታል። በአጠቃላይ 3 ቋንቋ አማርኛን ጨምሮ 3 ቋንቋ ቢሆንም ከአማርኛ ውጪ ግን ትግርኛና ኩናምኛን ተጠቅሞበታል ማለት ነው። ሌላኛውም እንግዲህ ናትባሮ የተሰኘው በባሮ ወንዝ ዙሪያ ላይ ለታየሽ ቆንጆ የተዘፈነ ነው። ናትባሮ በተለይ የባሮ ወንዝ እንደሚታወቀው ከጋምቤላ ክልል ጋር የተለየ ትስስር ያለው እንደሆነ ይታወቃል። እሱም እንግዲህ የተለያዩ በክልሉ ከሚነገሩ ቋንቋዎች መካከል አንደኛውን ተጠቅሟል ማለት ነው። ቋንቋውን ደግሞ ኡማን ኩት ጽፎለታል። የአማርኛውን ግጥም ቴዎድሮስ ካሳሁን ጽፏል። ዜማውን ራሱ ሰርቷል። ሙዚቃውን ደግሞ አበጋዝ ክብረ ወርቅ ሾታ አቀናብሮታል ማለት ነው። ናትባሮ የተሰኘውን ስራ አጋነ ገቲያ በፍቅሯ ተይዣለሁ፣ አናሚዮጎ እኔ ምን ይሻለኛል፣ አጀሎይ የበኩር ስም የሚል ትርጉም እንዳላቸው ገልጾ እንግዲህ ናትባሮንም በዚህ አካቶታል ማለት ነው። ሌላኛው እንግዲህ የመጨረሻው የምንመለከተው የሲዳምኛ ቋንቋ ነው። የሲዳምኛ ቋንቋ ተጠቅሟል ቴዲ አፍሮ በዚህ አልበሙ ላይ የመጨረሻዋን ትራክ ወይም 14ኛዋን ትራክ ኦላን ይዞ የተሰኘችውና በአቡጊዳ ባንድ ሙዚቃ ቅንብር የተሰራችውን ስራ ማለት ነው። ግጥሙ የራሱ የቴዎድሮስ ካሳሁን ነው። ዜማ የቴዎድሮስ ካሳሁንና የአቡጊዳ ባንድ ነው። በዚህ አልበም ላይ እንግዲህ ቴዲ አፍሮ እቺን ዜማ ነው ከአቡጊዳ ባንድ ጋር የሰራው። ሌላውን ሙሉ ለሙሉ ግጥሙንም ዜማውንም ራሱ እንደሰራው ይታወቃል። ኦላን ይዞ ማለት በሲዳምኛ ፈጣሪን ይዞ እንደማለት ነው። ኦላን ማለት ፈጣሪ እንደሆነ በሲዳምኛ ፈጣሪ የሚል ትርጉም እንዳለውም በአልበሙ ላይ አካቷል ወይም ጽፏል። ፈጣሪን ይዞ ወይም ደግሞ ኦላ መገኖ ማለት አቤቱ ጌታ የሚል ትርጉም እንዳለው ይጽፋልና በከሲዳምኛ የተወሰደ ኦላ መገኖ ወይም አቤቱ ጌታ የሚለው ከሚለው ውስጥ ኦላ የምትለዋን ወይም ደግሞ የሲዳምኛዋን ፈጣሪን የምትለዋን ወስዶ ወይም ጌታ የምትለዋን ወስዶ እንግዲህ ተጠቅሞበታል ማለት ነው። ስለዚህ ኦላን ይዞ ሲል ፈጣሪን ይዞ ማለት ነው። በሲዳምኛ ቋንቋ የዘፈነው ነው። ስለዚህ በትራክ 4 ኦሮምኛ አነኛቱ ኦሮምኛ ተጠቅሟል። ከዛ ውጪ ትግርኛ ደግሞ 12ኛው ትራክ አደይ እንዲሁም እዛው 12ኛው ትራክ ላይ ኩናምኛ ከዛ ውጪ ደግሞ 13ኛው
ትራክ ከጋምቤላ ክልል ውስጥ ከሚነገሩ ቋንቋዎች አንደኛውን ተጠቅሟል። ከዛ ውጪ ደግሞ የመጨረሻው 14ኛዋ ላይ ደግሞ ኦላን ይዞ ነው ሲዳምኛ ቋንቋ ተጠቅሞበታል። መልካም በሁሉ አዲስ 5 ነገሮች እንግዲህ ቴዲ አፍሮ በአዲሱ አልበሙ ያካተታቸውን 5 የሀገራችንን ቋንቋዎች ተመልክተናል። በእርግጥ ቋንቋቸውን ብቻም ሳይሆን የሙዚቃ አካሄዳቸውን ስልታቸውን ወሰዳቸውም አሉ የተዋሳቸውም አሉ። ኦሮምኛውን መመልከት እንችላለን፣ ትግርኛውን መመልከት እንችላለን። ሪትሙ ያስታውቃል አይደል? ምንድነው ለሙዚቃ የተለየ ከለር ይሰጣሉ አይደል? ምንድነው በተለይ ከአማርኛ ጋር አዋህደ ሲሰራቸው ደግሞ የተለየ ስሜት መፍጠራቸው አይቀርምና ለማንኛውም ቴዲ አፍሮ በአዲሱ አልበሙ ያካተታቸውን 5 የሚደርሱ የሀገራችንን ቋንቋዎች ለመመልከት ችለናል። አንዱና ድምጥና እንመለሳ አይሻልም? ይሻላል። ልዩ መዝናኛ ፕሮግራማችን ሁሉ አዲስ አሁንም እንደቀጠለ ነው። አድማጮቻችን ቀደም ሲል የሁሉ አዲስ 5 ነገሮችን በሰራንበት ወቅት በተለይ ምንድነው የአልበሙ ከቨር አለ አይደል? የአልበሙ ከቨር ሙሉ ለሙሉ የያዘውን መረጃ መሰረት አድርገን እንግዲህ ከሱ ላይ ነበር የሰራነውና አንዳንድ ማስተካከያዎች ግን ተሰጥቷል። በህትመት ችግር ምክንያት ልክ ያልሆኑ መረጃዎች አንድ ቦታ ላይ ነው መሰለኝ አይደል? አንድ ቦታ ላይ ያለና እሱን ማረሚያ ያነስተበት። ቀደም እንግዲህ በዚህ አልበሙ ከቨር ላይ በተገለጸው መሰረት ናትባሮ የተሰኘውን በተለይ ከጋምቤላ ክልል ከሚነገሩ ቋንቋዎች መካከል አንደኛውን ይዞ ሰርቷል ብለን ግጥምና ዜማውን ራሱን ቴዎድሮስ ካሳሁን እንደሰራውና ሙዚቃ ቅንብሩን አበጋዝ ክብረወርቅ ሾታ እንደሰራው ገልጸን ነበር በአልበሙ ሽፋን መሰረት ማለት ነው። ግን ማስተካከያ ደግሞ መጥቷል አይደል? ማስተካከያው ያው ቅንብሩን የሰራው አቤል ጳውሎስ ነው። ስለዚህ አቤል በዚህ በከቨሩ መሰረት 8 ነው። ግን ስራው በነገራችን ላይ ከዚህኛው ጋር 9 ስራዎች ያቀናበረው አቤል ነው ማለት ነው። ከዚህ ጋር እንግዲህ ናትባሮን ስንደምር 9 ስራዎች ያቀናበረው አቤል ነው። የዚህም አቀናባሪው ያው አቤል መሆኑን መግለጽ በስህተት ነው ማተሚያው ላይ በስህተት ታትሞ ይስተካከል ሲሉ ላይ በነገራችን ላይ የውጪ ባለው ላይ ማለት ነው የኢንተርኔት ሽያጩ ላይ እዛ ላይ ቅንብሩ ተስተካክሏል ማን እንደሆነ ማለት ነው። እቺ ያው እንዴት ታተመች ስለሆነች ኪቦርድ ላይ 13ኛውን ትራክ አቤል ጳውሎስ እንደሰራ የኪቦርድ ስራውን እንደሰራ ይገልጻል። ግን ሙዚቃ ቅንብሩና አበጋዝ ነበር የሚለው። ስለዚህ በህትመት ምክንያት ስለሆነ ይሄ ማስተካከያ ለእግረ መንገዳችንም ደግሞ ለአድማጮቻችን ስለሚጠቅም ነው ያወራ ነው። መልካም ከኛ ጋር የተፈጠረ ስህተት አለመሆኑን ለመንገር ያክል ነው። ለማንኛውም ይህንን ፕሮግራማችን ስፖንሰር ያደረጉ ተቋማትን እናመስግንና ከዛ በኋላ ወደ ቀጣዮቹ ጉዳዮቻችን የምንሻገር ይሆናል።